ሰላም ውድ የዩቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቪዲዮ ይዤላችሁ የመጣሁት ኢንተርናሽናል ኮርስ ሰርቲፊኬት የሚሰጡ 5 ምርጥ ዌብሳይቶችን ነው። በደረጃ አይደለም የሚያስቀምጥኩላችሁ እነኚህ ማሳያችሁን በቪዲዮ ላይ ግን ጀስት ራንደም አሪፍ የምላቸውን በነፃ ሰርቲፊኬት የሚሰጧችሁ ብዙ አይነት ኮርሶች የሚሰጧችሁ ነው። ስለዚህ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። በነፃ ሄዳችሁ መማር ትችላላችሁ ማለት ነው። እያንዳንዱን ነገር አሳያችኋለሁ። በቀጥታ ወደ ቪዲዮ ወሰዳችሁ። በመጀመሪያ ደረጃ ላይ ስመጡ የምናገኘው netcard.com ላይ ሲስኮ ኔትወርኪንግ አካዳሚ ስኪል ፎር ኦል በሚል ለሁሉም የሚሰጠው ነው። ይሄ ፍሪ ነው። እንደምታዩት ስታርት ለርኒንግ እዚህ ጋር አለ፣ ኤክስፕሎር ሳብጀክትስ አለ። 28 ሚሊዮን እስካሁን ድረስ ስቱደንቶችን ተቀብሎት አስተምሯል። ከዛ ውስጥም 97% ኦብቴንድ ካሪየር ይላል። ያው ስራ አግኝተዋል ነው። ይሄን እኛ አናውቅም፣ ግን አሪፍ ነው። ወደታች የምታጡት ነገር አይኖርም። እዚህ ጋር ሳይበር ሴኩሪቲ አለ፣ ኔትወርኪንግ አለ፣ ኤአይ ኤንድ ዳታ ሳይንስ አለ፣ ፕሮግራሚንግ፣ ኢንፎርሜሽን፣ ዲጂታል ሊትረሲ እና የፈልጋችሁትን መርጣችሁ በጣም ብዙ ነው ያሉት። እኔ አሁን ሎጊን ሁሉ አላረኩም፣ ሳይናፕ ምናምን አላረኩም። እንትን ብላችሁ ማየት ትችላላችሁ ማለት ነው። እንደምታዩት ነው ሁሉ ኢንትሮዳክሽንሱ፣ ሳይበር ሴኩሪቲ፣ ጌቲንግ ስታርትስ ዊዝ ሲስኮ ምናምን ይላል። የራሳቸው ነው። ኢንትሮዳክሽን ቱ ዳታ ሳይንስ፣ ፓይተን፣ ኢሴንሻል እና ደግሞ ክሬት አወሩ የሚከታች አለ። ይህን ማየት ትችላላችሁ ማለት ነው። በጣም ትናንሽ ናቸው። ያው 120 ሀዋር ይላል ምናምን እዚህ ጋር እንደምታዩት በጣም ትናንሽ ናቸው። የኤቲካል ሃከር ብዙ አሉ። እንደዚህ መርጣችሁ የፈለጋችሁትን በቀላሉ ተምራችሁ ሰርተፊኬት አግኝታችሁ ለኢንተርናሽናል ስራዎች ወይም ደግሞ ሪሞት ወርክ አፕላይ ማድረግ ትችላላችሁ ማለት ነው። አሪፍ ያግዛችኋል ብዬ አስባለሁ። እንደምታዩት በጣም ብዙ ስራዎች አሉ። በጣም የምትፈልጉ ምርቶች አሉ። የምትፈልጉትን መርጣችሁ መማር ትችላላችሁ። እዚህ ጋር ሎጊን ኦፕሽን አለ። ሳይን አፕ እዚህ ጋር ማድረግ ትችላላችሁ። እዚህ ጋር ደግሞ ሳብጀክትስ የሚለው ላይ በጣም ብዙ አሉ። እንደምታዩት ናቸው። ታሽም ስታረጉት በጣም ብዙ አሉ። እነዚህ መርጣችሁ በፊልዳችሁ እናንተ የምትፈልጉትን ፊልድ እዚህ ጋር ክሊክ አድርጋችሁ ሎጊን ካደረጋችሁ በኋላ አፕላይ አድርጋችሁ እዚሁ ጋር መማር ትችላላችሁ ማለት ነው። በጣም አሪፍ ነው ብዬ አስባለሁ። በቀላሉ እንደዚህ ሰርቲፊኬት ተቀብላችሁ ኢንተርናሽናል ሪሞት ወርኮችን መስራት ትችላላችሁ ማለት ነው። ይህን ይመስላል የመጀመሪያው። ወደ ቀጣዩ ልሰዳችሁ። በሁለተኛ ደረጃ ላይ ደግሞ የምናገኘው ጉግል ስኪል ሾፕ ወይም ደግሞ ጉግል ካሪየር ሰርቲፊኬትስ ኦን ዴቨሎፐር ሀብ ላይ ነው። የተለያዩ እንትኖች አሉ። እኔ አሁን ጉግል አድስ የሚል ላይ ገብቼ ነው። ስገቡ መጀመሪያውን ጊዜ አይደለም አሳያችኋለሁ። የአድስ እንትን ላይ ነው ይሄ። ግን የተለያዩ እንትኖች አሉ። ኢለርኒንግ፣ ዲስፕሌይ ቪዲዮ ምናምን ሰርቲፊኬት ሪሰርች አድስ እንደዛኛው በጣም ብዙ እንትኖች አይደሉም። ይሄ እነኛ አሪፍ ለምን እንደሆኑ እነግራችኋለሁ። ለዲጂታል ማርኬቲንግ፣ ለጉግል አናሊቲክስ፣ ክላውድ ኮምፒውቲንግ፣ አንድሮይድ ዴቨሎፕመንት እና ኤአይ ፋውንዴሽን ጉግል ላይ መማር ትችላላችሁ ማለት ነው። ጉግል አሪፍ ተቀባይነት ስላለው በጉግል በሚሰጣችሁ ሰርቲፊኬት አሪፍ ተቀባይነት ታገኛላችሁ ብዬ አስባለሁ። እዚህ ጋር ሰርች አድርጋችሁ እንትን ማለት ትችላላችሁ። ሆም ፔጅ ላይም ደግሞ እስቲ ሄደን እንይ። ሆም ፔጅ ላይም ስትመጡ ልክ እንደዚህ ነው እንዳልኳችሁ ቅድም ማርኬቲንግ፣ በአንድሮይድ ዴቨሎፕመንት፣ ክላውድ ኮምፒውቲንግ፣ አናሊቲክስ ላይ ምናምን እነኝን መርጣችሁ ደስ ያላችሁን በቢዝነስ እንትኖችም የፈለጋችሁትን እንትን ብላችሁ አፕላይ አድርጋችሁ መማር ትችላላችሁ ማለት ነው። አሪፍ ነው ብዬ አስባለሁ። ግን ደግሞ እንደ ሌሎቹ ብዙ ኦፕሽን የሉትም ማለት ነው። ለምሳሌ ጉግል ቢዝነስ የሚለውን ስንገባ አሉ እዚህ ጋር ይህን ያህል እንትን አላቸውም። ግን መርጣችሁ የፈልጋችሁትን መማር ትችላላችሁ። አሪፍ ነው። በጉግል የሚሰጥ ስለሆነ አክሰፕታንስ ሬታችሁ ሃይ ስለሚሆን መርጣችሁ እዚህ ጋር ለእናንተ የሚሆን ካለ በማርኬቲንግ ምናምን መማር ትችላላችሁ ማለት ነው። እዚህ ጉግል ላይ እዚህ ጋርም ሎጊን አድርጋችሁ ትማራላችሁ ማለት ነው። ወደ ሶስተኛው ልሰዳችሁ። ወደ ሶስተኛው ስንሄድ የምናገኘው ሳይለር አካዳሚ የሚሰጠው ፕሮግራሞች ነው። እንዳልኳችሁ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ወይም ደግሞ ሰርች አድርጋችሁ ከገባችሁ በኋላ የሚመጣላችሁ ኢንተርፌስ ይህን ይመስላል። እዚህ ጋር እንደምታዩት 164 ኮርሶችን በነፃ ይሰጣል ማለት ነው። ኮርሶቹም ደግሞ እንደምታዩት ቢዝነስ፣ ኮምፒውተር ሳይንስ በቃ የተለያዩ ናቸው። ማቴማቲክስ፣ እንግሊሽ፣ ሂስትሪ ሁሉ አለ። የምታጡት ነገር ይኖራል ብዬ አላስብም እነኚህ ዌብሳይቶች ላይ። እዚህ ጋር ኒውሳቸው ላይ ገብታችሁ እንደምታዩት ኢንተርናሽናል ፓርትነርሺፕ አላቸው።
እዚህ ጋር እንደምታዩቸው ሳይለር ዩኒቨርሲቲ ነው። ይሄ ራሱ ነው ሳይለር ዩኒቨርሲቲ አትፋል ኢንስቲትዩሽን ይላል። ለሄልዝ የምትፈልጉትን በቃ የምታጡት ነገር አይኖርም። አሪፍ ዌብሳይት ነው ማለት ነው። ይሄም ሎጊን እዚህ ጋር አለላችሁ። ሎጊን አድርጋችሁ መግባት ትችላላችሁ ማለት ነው። እኔ ሎጊን አድርጌ አልገባውም። እንደዚህ ዝቅ ዝቅ እያደረጋችሁ ማየት ትችላላችሁ። ፉል ሰልፍ ፌስድ ነው። ፍሪ ሰርቲፊኬት ይላል እዚህ ጋር ዋናው ላይ ስትመጡ አሁን እኔ ሎጊን ማድረግ ስለማልፈልግ ምንም አፕላይ ማድረገው ኮርስ ስለሌለ ነው። እንዳልኳችሁ 164 ኮርሶች አሉ። ሳይንስ፣ ቢዝነስ አድሚኒስትሬሽን፣ ኢኮኖሚክስ፣ ፕሮፌሽናል ዴቨሎፕመንት እነኝን በሳይለር አካዳሚ ላይ መማር ትችላላችሁ ማለት ነው። ወደ ቀጣይ ልውሰዳችሁ። በአራተኛነት ደረጃ ደግሞ ስንመጣ የምናገኘው ኦፕን ለርን የሚለውን የሚያዘጋጀውን የኦፕን ለርን ዩኒቨርሲቲ በዩኬ ነው የሚገኘው። ኢንተርናሽናል ነው። ይሄ በጣም አሪፍ ዌብሳይት ነው። እዚህ ላይ በቃ ተምራችሁ አክሰፕተንስ ሬታችሁ ሃይ መሆን ይችላል ማለት ነው። እና ደግሞ ቤስት የምለው እኔ ለዚህ ዌብሳይት ላይ የምትማሩት ቢዝነስ፣ ሎው፣ ማቴማቲክስ፣ ቴክኖሎጂ፣ ላንጉጅ እና ሄልዝ እዚህ ላይ ብትማሩ ላለው እንደምታዩት ዱሬሽኑም ከፍም ያሉ አሉ። እዚህ ጋር 4 ሃወር ይላል። የተለያዩ ኮርሶች ናቸው። በእርግጥ እናንተ ግን ደስ የሚላችሁን ወይም ደግሞ የምትፈልጉትን መማር ትችላላችሁ ማለት ነው። ክሬዲት አወሩ አለ። ኢንተርናሽናል ዩኒቨርሲቲዎች ስለሆኑ እነኚህ ላይም አፕላይ አድርጋችሁ ብትማሩ አክሰፕታንስ ሬታችሁ ይጨምራል ማለት ነው። እንዳልኳችሁ የምታጡት ነገር ይኖራል እየራስም እዚህኛውም ዌብሳይት ላይ ከሌሎቹ ይልቅ አሪፍ ነው። ሰርች አድርጋችሁም እንትን ማለት ትችላላችሁ። ለምሳሌ እስቲ ቢዝነስ አድሚኒስትሬሽን ብለን ሰርች እናድርግ። የተለያዩ እንትኖች አሉ ማለት ነው። የቢዝነስ አድሚኒስትሬሽን ነገሮች አይ ቲንክ ሙሉ እንትኑን አይደለም የሚሰጠው፣ ግን ጀስት በፓርት ፕሮፖርሽን ነው። በቢዝነስ ኢንድ ስትራቴጂ ሾርት ተርም ይመስሉኛል እነኚህ። በቀጣይ የማሳያችሁ ዌብሳይት ግን ሙሉ ስለሆነ ወላ በ7 መንዝ ሁሉ ምናምን ሊፈጅባችሁ 8 መንዝ ምናምን በቃ እንደዚህ እስከ 1 ዓመት ምናምን የሚጨርስባችሁ ኮርሶች አሉ። ግን ዊኬንድ ምናምን ስለሆነ ነው። እሱን አሳያችኋለሁ። እዚህ ጋር እንደምታዩት የተለያዩ እንትኖች አሉ፣ ግን እነኚህ ሾርት ናቸው። በጥቂት ጊዜያችሁ ውስጥ ተምራችሁ ኢቨን በ24 ሰዓት ውስጥ ተምራችሁ የምታገኟቸው ስኪሎች ናቸው። በጣም አሪፍ ናቸው ብዬ አስባለሁ። እነኚህም እንደዚህ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። እንደምታዩት በጣም ብዙ ናቸው። ወደ መጨረሻውና ምርጥ ወደምለው ልውሰዳችሁ። በአምስተኛ ደረጃ ላይ ያለውና ምርጥ የምለው ግሬትስ ለርኒንግ አካዳሚ ነው። ስኪል አፕ ወይም ሲምፕል ለርን ስኪል አፕ በሚል ነው ለሁሉም በነፃ ፕሮግራሙን የሚሰጠው እና ይሄ ዌብሳይት ደግሞ እኔ አሪፍ ነው የምለው ኤአይ፣ ማሽን ለርኒንግ፣ ዳታ ሳይንስ፣ ሶፍትዌር ዴቨሎፕመንት፣ ቢዝነስ አናሊቲክስ እነኝን እዚህ ዌብሳይት ላይ ብትማሩ በጣም አሪፍ ነው ብዬ አስባለሁ። እንደምታዩት ሌሎቹ 24 ሰዓት ምናምን ነበር የሚሉት፣ እዚህ ጋር ግን 6 ዊክስ ይላል። ኢንተርናሽናል እንትኖች ናቸው እንደምታዩት። እንትኖቹ ዩኒቨርሲቲዎቹ ኢንተርናሽናል ስለሆኑ ዝም ብሎ እንደቀልድ ወዲያው የምትማሩት ነገሮች አይደሉ። ግን ደግሞ ዊኬንድ ምናምን ላይ ኦንላይን የምትማሯቸው ናቸው ማለት ነው። በነፃ ስለሆነ ኢንተርናሽናል በጣም አሪፍ በቃ እንትን የምትማሩበት ነው ብዬ አስባለሁ። ወደ በኋላ ላይ እናያለን። ለምሳሌ እዚህ ጋር ኤአይ፣ ማሽን ለርኒንግ፣ ዳታ ሳይንስ እንዳልኳችሁ፣ ማኔጅመንት፣ ሶፍትዌር ቴክ የተለያዩ አሉ። ሳይበር፣ ማይክሮሶፍት ፕሮግራምስ፣ ሄልዝ ኬር እነኝን ሁሉ መርጣችሁ እንዳልኳችሁ ደስተኛ የሚያደርጋችሁ ወይም ደግሞ አተርፍበታለሁ የምትሉትን መማር ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ኤአይ ኤጀንሲ፣ ኤአይ በኤአይ ዘርፎች የተለያዩ ሃርቫርድ ዩኒቨርሲቲ እንደምታዩቸው ከሃርቫርድ ዩኒቨርሲቲ ሁሉ 8 መንዝ ነው የሚፈጅባቸው። ይህን አሁን ኦንላይን ብትማሩት። ቴክሳስ ነው ይሄ አሁን ፖስት ግራጁዌት ፎር ሳይበር ሴኩሪቲ ይላል። የቴክሳስ ዩኒቨርሲቲ ነው። በማይክሮሶፍት መማር ትችላላችሁ። በማይክሮሶፍት ራሱ እንትኑን ሰርቲፊኬት ታገኛላችሁ ማለት ነው። የማይክሮሶፍት እንትን ተምራችሁ እንደምታዩት እዚህ ጋር 7 መንዝ ይላል። እዚህ ጋር ላሳያችሁ። ቴክሳስ የቴክሳስ ዩኒቨርሲቲዎች ናቸው። 7 መንዝ ይላል። ይኸው እንደምታዩት እንትኑን ኦንላይን ዊኬንድ ነው የሚለው። ዊክዴይስ እና ዊኬንድ የሚላለ እነኝን በስነስርዓት አይታችሁ ለእናንተ የሚመቻችሁን ጊዜ አመቻችታችሁ መማር ትችላላችሁ። ዊኬንድ ወይም ደግሞ ቅዳሜና እሑድ ላይ ወይም ደግሞ ሙሉ ጊዜውን ዊክዴይስ በሳምንቱ ቀናቶች ውስጥ መማር ትችላላችሁ። ይሄኛው ደግሞ ከሌሎቹ ለየት የሚያደርገው ሪክሩትመንትም እንትን አለው ማለት ነው። አፕላይ አድርጋችሁ እዚሁ ስራ ልታገኙ ትችላላችሁ ማለት ነው።
ኬሪየር ሰፖርት እዚህ ጋር ያለላችሁ፣ ሰክሰስ ስቶሪስ እያንዳንዶች አሉ ማየት ትችላላችሁ። እነኚህ አሪፍ ናቸው። ኢንተርፕራይዝም እዛ ጋር ገብታችሁ ማለት ትችላላችሁ። ከዛ በኋላ ያው እንዳልኳችሁ ቅድም ደግሞ ሪክሩትመንት እንትን ይላሉ። እዚህ ጋር እንዳልኳችሁ ፓርትነርሺፖችን ማየት ትችላላችሁ። ሁሉም በጣም ኢንቴል፣ ዴል በቃ ብዙዎቹ ኤችፒ እነኚህ ሁሉ እንትን ስለሆኑ በጣም አክሰፕታንስ ሬታችሁ ከሁሉም እኔ አሪፍ ነው የምለው ዌብሳይት ነው። በጣም አሪፍ ነው። ግሬስ ለርኒንግ ብላችሁ ሰርች አድርጋችሁ ገብታችሁ ኢንተርናሽናል ሰርቲፊኬት በስነስርዓት ተምራችሁ እንደምታዩት ትንሽ ጊዜ የለም። አብዛኞቹ 10 ዊክስ ምናምን ነው። ቪዲዮ ኮንቨርሴሽን ሊኖር ይችላል በአሴስመንት መልክ። እነኝን ሁሉ በነፃ እነኚህ ዌብሳይቶች ላይ መማር ትችላላችሁ ማለት ነው። ከአምስቱን እንዳልኳችሁ በደረጃ አይደለም ያስቀመጥኩላችሁ። መርጣችሁ እናንተ ግን ደስተኛ የሚያደርጋችሁና ቀለል የሚላችሁን መማር ትችላላችሁ። ይህንን ይመስላል ለዛሬ ይዤላችሁ የመጣሁት ቪዲዮ። እንደምትጠቀሙበት ተስፋ አደርጋለሁ። ይጠቅመዋል ለምትሏቸው ጓደኞቻችሁ ደግሞ ሼር ማድረግ አትርሱ። እናንተም ከዚህ በፊት የተማራችሁበት ወይም ደግሞ እኔ እዚህ ውስጥ ያላካተትኩት አሪፍ ዌብሳይት ካለ ኮሜንት ላይ አስቀምጣችሁ ለሌሎች ሼር ማድረግ አትርሱ እላለሁ። ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረግ አትርሱ። በሌሎች አሪፍ የቴክ መረጃዎች እስከምንገናኝ ቸር ሰንብቱ።